የአንበሳ ባንክ ከፍተኛ አመራር በህወሓትና አክራሪ ደጋፊዎች ወከባ ሰለባ እየሆነ ነው ተባለ። በአንበሳ ባንክ ውስጥ የተፈጠረውን ውጥንቅጥ በቅርበት የሚያውቁ ምንጮች የኢትዮጵያ ብሔራዊ ባንክ ይህንን በቅጡ የተረዳው አይመስልም ሲሉ ይናገራሉ። ጉዳዩን በቅርበት የሚከታተሉት እነዚህ የሀበሻ ምንጮች ለድጋሜ ጦርነት ዝግጅት ላይ ነው የሚባለውን ህወሓት የስንቅና ሎጂስቲክስ ወጪዎቹን ለመሸፈን ትኩረቱ ካረፈባቸው የፋይናንስ ምንጮች መካከል አንደኛው አንበሳ ባንክ ነው በማለት ይገልጻሉ። የባንኩ ዋነኛ ገቢ ያለው በክልሉ መሆኑን የሚናገሩት ምንጮቹ ስለዚህ አምጡ እየተባለ ጫና ሲደረግባቸው መቆየቱን ይጠቅሳሉ። በትግራይ የሚገኙ የህወሓት አመራሮችና አዲስ አበባ ያለው አክራሪ ደጋፊዎች የባንኩን የቦርድ አመራር ገንዘብ እንዲሰጣቸው ያለፈውን 1 ዓመት ግድም ሲያስጨንቁ መክረማቸውን ያወሳሉ። የቦርድ አመራሩ በአንጻሩ የባንኩን ጤንነት የመጠበቅ ግዴታ ያለበትና በህግም የሚያስጠይቀው መሆኑን ስለተረዳ እምቢታን ቢመርጥም ዋጋ እያስከፍለው ነው ይላሉ። የገንዘብ ጥያቄው በግለሰብ ነጋዴዎች ስም ከውጭ ለሚገባ የቀለብና ሌሎች ሎጂስቲክስ ማቅረቢያዎች ጭምር የውጭ ምንዛሪ አምጦ የሚል እንደሚገኝበት ነው ለጉዳዩ ቅርበት ያላቸው አካላት የተናገሩት። የባንኩ አመራር ባንኩ ባለፉት ዓመታት በክልሉ በነበረው ሁኔታ እጅግ እንደተጎዳና አብዛኛው ብድርም እዛ ካሉ ኩባንያዎች ጋር የተያዘ እንደመሆኑ ያልተከፈለና የተበላሸ መሆኑን ገልጸው አሁን ተጨማሪ ብድር ሆነ ፋይናንስ ማቅረብ እንደማይችሉ በመግለጻቸው ከቦታቸው ዞር እንዲሉ ከፍተኛ ግፊት እየተደረገባቸው መሆኑን ገልጸዋል። በቦርዱ አባላት መካከል መከፋፈል እንዲኖር ሆን ተብሎ እየተሰራ ነው የሚሉት ምንጮች የባንኩ ቦርድ አባል የህወሓት ደጋፊና አባል እንደሆኑ የሚነገርላቸው ዶክተር አክሊሉ ገብረስላሴ ሴራው የፊት መሪ እንደሆኑ ነው የተገለጸው። ዶክተር አክሊሉ ብድር ይሰጥ እያሉ ቦርዱን ከሚረብሹ ተላላኪዎች መካከል ዋነኛው ናቸው የሚሉት ምንጮች ቦርዱ ስልጣኑን እንዲለቅና ብልሹ አሰራር እንዳለ በማስመሰል ለብሔራዊ ባንክ በመክሰስ ከፓርቲያቸው የተሰጣቸውን ተልዕኮ እየፈጸሙ ነው ሲሉ ገልጸዋል። ከፍተኛ ዕዳ ውስጥ በሚገኙ የፓርቲው ኩባንያዎች ስም ወደ ቲዲኤፍ የሚዞር 1.2 ቢሊዮን ብር ብድር ስጡ እያሉ የፓርቲው አመራርና በኃይል ተነሱ የተባሉት የክልሉ የቀድሞ መሪ ጭምር ጫና ሲያደርጉ እንደነበር ነው ምንጮች የገለጹት። ዋነኛው የውዝግብ ምንጭ የሆነው ለቲዲኤፍ በአንድ ግለሰብ ተበዳሪ ስም 5 ሚሊዮን ዶላር የብድር ኤልሲ ያለ ማርጂን ክፈቱና ስንዴ ከውጭ ይምጣ የሚለው ነው የሚሉት ምንጮች ባንኩ ተበዳሪው ግለሰብ ከዚህ ቀደም ያልከፈለው 2 ቢሊዮን ብር ያልመለሰውና ጊዜው ያለፈበት ብድር ያለው ተጨማሪ መስጠት አልችልም ሲል መቃወሙን አስታውሰዋል። የባንኩ ቦርዱ አባል የሆኑት ዶክተር አክሊሉ በብሔራዊ ባንክ የማይፈቀደውን የጥቅም ግጭት ወደ ጎን ብለው የስንዴ አስገቢው ግለሰብ አማካሪ ሆነው በመምጣት እንዴት ብድር ይከለከላል ብለው ቦርዱን ሲበጠብጡ እንደነበር ነው የገለጹት። በኋላ ላይ ክልሉ ከሚመጣው ስንዴ ክፍያው የማውራርደው 800 ሚሊዮን ብር ለብድር ማቅለያ ቅድመ ክፍያ እኔ እሰጣለሁ ማለቱን ተከትሎ ዶላሩ ተፈቅዷል ነው የሚሉት ምንጮች። በጉዳዩ ላይ የቀድሞ አመራር ጀነራል ታደሰ ወረደ ጭምር ጣልቃ በመግባት ክልሉ የግለሰቡን ብድር ለማቃለል የተስማሙትን ትተው ክልሉ ዋስትና ሰጥተው ስንዴው ይግባ ወደሚል መቀየሩን ይገልጻሉ። ይህን መሰል ጉዳይ ነው ካለፈው መስከረም ወዲህ ባንኩን እያመሰ ያሉት የሚሉት ምንጮች ባለፈው ከተደረገው ጠቅላላ ጉባኤ ወዲህም ቦርዱ የማዋከብ ስራው ተጠናክሮ ቀጥሏል ሲሉ አክለዋል። የባንኩ ቦርድም የጠቅላላ ጉባኤው ምርጫ ሂደትን ጨምሮ በተለያየ ሰበቦች እየተከሰሰ ብሔራዊ ባንክ ሲመላለስ ነው የከረመው ሲሉ ገልጸዋል ምንጮች። እንዲያም ሆኖ ብሔራዊ ባንክ የምርጫ ሂደቱን በተደጋጋሚ ከመረመረ በኋላ ባሳለፍነው ሰኔ 1 ቀን ትክክለኛነቱን ገልጾ ጽፎት የነበረውን ደብዳቤ እንደገና በመከለስ ባለፈው ሰኔ 12 የቦርድ ምርጫ ይደረግ የሚል ሌላ ትዕዛዝ ማውጣቱ ያለውን አሻጥር እንዳልተረዳ ወይ ውስጥ ሆነው ሆን ብለው የሚተባበሩና የሚያሳስቱ ግለሰቦች ሊኖሩ እንደሚችሉ ነው የገለጹት ምንጮች። እንከን የለውም ሲል ያጸደቀውን የቀደመ ምርምር ውጤት ዛሬ ማዕከላዊ ባንኩ ለምን ሰርዞ የቀደመ ውሳኔውን መሻር አስፈለገው? ይህን ነው መመርመር የሚገባው ሲሉ ነው ውስጥ አዋቂዎች ለሀበሻ የተናገሩት። የህወሓት ሰዎች ሰርጸው ገብተዋል የሚሉት ምንጮች የህወሓትን የገንዘብ ፍላጎት ለማርካት በባለሀብት ውስጥ ያለ በቂ ዋስትና ብድር ስጡ የሚል ጫና በአመራሩ ላይ ያደረሱ ነው ሲሉ ነው ያክሉት። በመሆኑም የቲዲኤፍ ሰዎች አመራሩ ራሱ በሚዘውራቸው ሰዎች እንዲቀየር ነው ዘመቻ የከፈተው ሲሉ አክለዋል። ዘመቻው እንደ ትግራይ ፕሬስ ባሉ በክልልና ፓርቲው በሚደገፉ ሚዲያዎች ጭምር እንደተስፋፋ የሚገልጹት ውስጥ አዋቂዎች አሁን ደግሞ ያልተከፈለ መረጃ በማስመሰል ወደ ተለያዩ አዲስ አበባ በሚገኙ ሚዲያዎች
በመላክ ዘመቻውን አቀጣጥሏል ነው የሚሉት። የሆነ ሆኖ ብሔራዊ ባንክ ቦርዱን በድጋሚ ማገዱን አስመልክቶ ባሳለፍነው ሳምንት መጨረሻ ሌላ አዲስ ደብዳቤ ቢያመጣም ከ2/3 በላይ የሚሆነው ባለአክሲዮን በቦርዱ ምርጫ ጉዳይ ብሔራዊ ባንክ ያሳለፈውን ውሳኔ እንዲያነሳ ፒቲሽን ተፈራርሞ በዚህ ሳምንት መጀመሪያ ማስገባቱን የተገለጸው። በመሆኑም ብሔራዊ ባንክ ውሳኔውን እንደሚያጤን ይጠበቃል ሲሉ ነው የገለጹት ውስጥ አዋቂዎች። እንዲያ ሳይሆን ጠቅላላ ጉባኤ ተደርጎ ምርጫ ቢደረግም አሁንም ቢሆን የባንኩ ሕልውና እንዲቀጥል የሚፈልገው አብዛኛው ባለአክሲዮን ድምጽ ማሸነፉ የማይቀር ነው ሲሉ ገልጸዋል። የኢትዮጵያ የህዝብ ቆጠራ እንቆቅልሽ፣ የጠፋው 22 ሚሊዮን ዶላር እና የፖለቲካው ስጋት። ኢትዮጵያ በ10 ዓመታት አንዴ ማካሄድ የሚገባትን አገር አቀፍ የህዝብና ቤት ቆጠራ ካካሄደች 2 አስርት ዓመታት ሊሞላት ጥቂት ጊዜያት ብቻ ቀርተዋል። በየጊዜው በፖለቲካ በጸጥታና በኮቪድ-19 ሰበቦች የተራዘመ የመጣው አራተኛው አገራዊ ቆጠራ አሁንም መቼ እንደሚካሄድ በህዝብ ተወካዮች ምክር ቤት አሁንም ቀን አልተቆረጠለትም። ከዚህ መዘግየት ጀርባ ግን አሳሳቢ የሆኑ የገንዘብ ብክነትና የፖለቲካ ስጋቶች እንደተጋረጡ ትንታኔዎች ያሳያሉ። በየካቲት 2011 ዓ.ም ቆጠራውን በዲጂታል ለማድረግ ታስቦ 180 ሺህ ታብሌቶችና 126 ሺህ የኃይል ቋቶች ወይም ፓወር ባንክ በዓለም አቀፍ ጨረታ ከቻይና ኩባንያዎች ተገዝተው ነበር። ለዚህ ግዢ ብቻ ከ22 ሚሊዮን ዶላር በላይ በወቅቱ ከ800 ሚሊዮን ብር በላይ ወጪ ተደርጓል። ለስልጠና፣ ለህትመት፣ ለሎጂስቲክስ እና ለቴክኖሎጂ የተመደበው ጠቅላላ በጀት ወደ 120 ሚሊዮን ዶላር ሲጠጋ ከዚህ ውስጥ ወደ 1.7 ቢሊዮን ብር ገደማ መውጣቱ ተገልጿል። ይሁን እንጂ ቆጠራው በፖለቲካዊ ውሳኔ ሲቋረጥ እነዚህ በሚሊዮን የሚቆጠሩ ዶላር የፈሰሰባቸው ታብሌቶች የትገቡ የሚለው ጥያቄ እስካሁን አጥጋቢ ምላሽ አላገኘም። ታብሌቶቹ ለተለያዩ የመንግስት ባለስልጣናት ለግል ጥቅም ተሰጥተዋል የሚል መረጃ በስፋት ቢሰራጭም የመንግስት ኃላፊዎች ግን ይህንን ያስተባብላሉ። ኃላፊዎቹ ታብሌቶቹ አንድሮይድ ቴክኖሎጂ በመሆናቸው ለሌላ ስራ ሊውሉ አይችሉም በማለት ንብረቱን የገንዘብ ሚኒስቴር እንደተረከበውና ምን እንዳደረጋቸው እሱ ነው የሚያውቀው ሲሉ ምላሽ ሰጥተዋል። ዓለም አቀፉ የገንዘብ ድርጅት IMFና የዓለም ባንክ የግብር አቅምን ለማሳደግና ኢኮኖሚ ማሻሻያዎችን ስኬት ለመለካት ወቅታዊ የህዝብ ቁጥራዊ መረጃ አጥብቀው ቢጠይቁም መንግስት ግን ለቆጠራው ቸልተኛ ሆኗል። ጉዳዩን በቅርበት የሚከታተሉት ተንታኞች ከጸጥታ ችግር ባለፈ የቆጠራው መዘግየት ዋነኛ ምክንያት የፖለቲካ ስልጣን ሚዛንን የማስጠበቅ ስሌት ነው ይላሉ። በህገ መንግስቱ መሰረት የፌዴራል በጀት ክፍፍልና የፓርላማ መቀመጫ ድልድል ወይም የምርጫ ወረዳዎች የሚወሰኑት በህዝብ ቁጥር ላይ ተመስርቶ ነው። አሁን ባለው የሀገሪቱ የፖለቲካ ለመረጋጋት፣ መፈናቀል እንዲሁም የከተሞች መስፋፋት በተለይ አዲስ አበባ ምክንያት ቆጠራ ቢካሄድ የህዝብ አሰፋፈር ስብጥር ለውጥ መታየቱ አይቀሬ ነው። ይህ ደግሞ አሁን በፓርላማ ውስጥ ከፍተኛ ይዞታ ያላቸውን የተወሰኑ አካባቢዎች የውክልናና የሀብት ክፍፍል የበላይነት ሊቀይረው ስለሚችል የፖለቲካ ስልጣን ሚዛኑ እንዳያናጋ በመስጋት ቆጠራውን ሆን ተብሎ የማዘግየት ፍላጎት እንዳለ ተንታኞች ያብራራሉ። ባጭሩ መንግስት የህዝብን ቁጥር ማወቅ የጥቅምና የስልጣን ግጭት ሊቀሰቅስ ይችላል በሚል ስጋት የሀገሪቱን የኢኮኖሚያዊና ማህበራዊ እቅዶች ያለመረጃ በጨለማ እንዲጓዙ ፈርዶባቸዋል።